እንትና ከኮምቦልቻ ነው የመጣችው። እኔ ነኝ ተቀበልኳት እዚህ አዲስ አበባና ከሳውዲ ኦልሞስት ወደ 17 18 ዓመት ኖራለች። 17 18 ዓመት ከኖረች በኋላ እንዳለ ገንዘቡን የምታስገባው በቤተሰብ አካውንት ነውና የሆነ ነገር ሲፈልጉ ቤተሰብ እናት አባት ወንድም ሲፈልጉ ከዛው አንሱ ነው የምትለው። ከዛው አንሱ ነውና እሷ በጣም ብዙ ብር ነበር የጠበቀችው ይኖረኛል ብላና እዚህ ስትመጣ አካውንቷ ላይ ኦልሞስት ወደ 7000 ምናምን ብር ብቻ ነው የቀራትና ራሷን ስታወደቀች ከዛ በኋላ ያው ተለከፋት መሰለኝና ብቻዋን ማውራት ጀመረች። በጣም ብዙ ቦታ ወሰዷት፣ ወደ ዱዓ ቦታ ወሰዷት፣ ወደ ሕክምና እስኪ ሳይካትሪስት ይመልከታትና እስኪ እንደው ምናምን ሲሉኝ እኔ ተቀብዬ እዚህ አዲስ አበባ እንትን አልኳትና በጣም ብዙ ወቶች አሁን እንደው ገንዘባቸውን ሙሐባ ብለው የሚያስቡት ለቤተሰብ መርዳት ብለው የሚያስቡበት ወይ በጣም የተሳሳተ ነውና በተለይ እዚህ ከመጡ በኋላ ሳያገቡ ሳይወልዱ እድሜያቸውን 10 ምናምን ዓመት በስደት ካሳለፉ በኋላ ገንዘቡም የት እንዳለ ሳይታወቅ እነሱም ወይ ደግሞ ይሄ ቁንጥብጥቦሽ እርዳታ ቤተሰብን ብዙ አያስደስትም። ለጊዜው ነው የሚደሰቱበት እንጂ ነገ ጧት ተቸገረው ሲመጡ ልጅቱ ምን አለች ኋላ ላይ እኔ ከገንዘቡም በላይ ስናገራቸው የትም ስትንዘላዘይ ከርመሽ ያሉኝ ቃል ነው አይምሮዬን የጎዳው አለችና ይሄ እንደው ሳያውቁበት በጣም ብዙ ገንዘቡን ካባከኑት በኋላ ወይ ደግሞ ለቤተሰብ ከረዱ በኋላ እዚህ ሲመጡ ወይ ትዳር የላቸው ወይ ቤት የላቸው እድሜያቸውም ከፍ ብለው እንደገና ደግሞ እናት አባት ቤት ሲገቡ ሳውዲ ያሉ ገንዘብ እየረዱ የነበረው ፍቅርና እዚህ ከመጡ በኋላ ያለው ፍቅር ይለያይባቸዋልና በጣም ብዙ እህቶች እየተጎዱ ያሉት በዚህ ጉዳይ ነውና እስኪ እንደው በዚህ ጉዳይ ላይ የሆነ ነገር ብታስተላልፍልን ኡስታዝ። ወላሂ እንደው የነዚህ እህቶች ጉዳይ ላይ በጣም መሰራት ያለበት ነው። የዋሆች ናቸው። በመስጂዱም በየትኛውም ሰው ታመመም ሲባል እኛም ያው እርዳታ ስናሰባስብ እነሱ ናቸው ከጎናችን ያሉትና እነሱ ግን እንደዚህ ምክር ያስፈልጋቸዋል ብዬ አስባለሁ ኡስታዝ። እኔም እየጨረስኩ ነው ኦልሬዲ። አብሽር። ሐቂቀተን እነዚህ እህቶቻችን አላህን ሊፈሩት ይገባል። አላህን መፍራት ደግሞ የሚቻለው በእውቀት ብቻና ብቻ ነው። የማያውቅ ሰው አላህን ሊፈራ አይችልም። ለምሳሌ እህትና ወንድሞቼ ሆይ ሰው ገጠርም ላይ ሆነ ከተማ ላይ ምን እንደሚበላ ይታወቃል። ከዛች ከምግብ ውጭ ያለችውን አማውንት ወይም ገንዘብ ለምን ትሰጣላችሁ? ምክንያቱም እዚህ በጣም በሚገርም ሁኔታ እኔ በጣም ለብዙ ኢትዮጵያዊ ወላጅ እፈራለሁ። አኼራ ላይ አላህ ይጠይቃልና ማለት ነው። እነዚህ ልጆቻችሁን እነሱ ሲልኩ እኔ አሁን አረብ ሀገር ሲባል ድሮ ስለማላቀው ለመጀመሪያ ጊዜ ኡምራ ሲሄድ ነው ያየሁት። ሙቀቱ